አንድ የገጠር መሬት ባለ ይዞታ የይዞታ መብቱን በስጦታ መልኩ ለነማን ማስተላለፍ ይችላል? እንዲሁም ደግሞ ይህ የስጦታ ውል ስምምነት በሕግ ፊት የጸና እንዲሆን ምን ቅድመ ሁኔታዎችን ማሟላት ያስፈልጋል? እንዲሁም ደግሞ በሕግ ፊት ተቀባይነት እንዲኖረው ምንን ማሟላት አለበት የሚለውን አንድ በአንድ ምነግራችሁ ነው የሚሆነው። እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። ሰላም ክቡራትና ክቡራን የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬም ጠቃሚ በሆነ የሕግ ምክርና ትንታኔ ነው የተመለስኩት። አንድ የገጠር መሬት ባለ ይዞታ የይዞታ መብቱን በስጦታ መልኩ ወደ ሌላ ሰው ማስተላለፍ ቢፈልግ በሕግ ፊት ተቀባይነት እንዲኖረው ምን ቅድመ ሁኔታዎች መሟላት አለባቸው? እንዲሁም ደግሞ ለየትኞቹ ግለሰቦች ለእነማን ነው የገጠር መሬት ይዞታውን አንድ የገጠር መሬት ባለ ይዞታ ማስተላለፍ የተፈቀደለት የሚለውን አዲሱ የአብከመ የገጠር መሬት አስተዳደርና አጠቃቀም አዋጅ ቁጥር 310/2018 ዓመተ ምህረት ሆኖ ጸድቋል ማለት ነው። ስለ ስጦታ ውል የተመለከቱትን የገጠር መሬት የይዞታ መብትን ስለማስተላለፍ የተመለከቱትን አንድ በአንድ የምንመለከተው እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩ ለዚሁ አስተማሪ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ እንድትቀላቀሉ እጋብዛለሁ። እንግዲህ ውድ ቻናል ቤተሰቦች የገጠር መሬት ባለ ይዞታዎች የይዞታ መብታቸውን ለተለያዩ ሰዎች ማስተላለፍ ይፈልጋሉ። በህመማቸው ጊዜ ለጦራቸው ለተንከባከባቸው ሊሆን ይችላል። እንዲሁም ለሚወዱት ዘመዳቸው ለልጆቻቸው ሊሆን ይችላል። ለተለያዩ ግለሰቦች የገጠር መሬት ላይ ያላቸውን የይዞታ መብት በስጦታ መልኩ ለማስተላለፍ ይፈልጋሉ። ስለሆነ ለነማን ነው እነዚህ ግለሰቦች በሕጉ መሰረት መስጠት ስጦታ ማድረግ የተፈቀደላቸው? እንዲሁም ደግሞ በሕግ ፊት ተቀባይነት እንዲኖረው ምን አይነት ቅድመ ሁኔታዎችን ማሟላት አለበት ይሄ ውል የሚለውን ነው ምንመለከተው። እንግዲህ በዚሁ በአዲሱ አዋጅ 310/2018 አንቀጽ 11 ላይ እንደተመለከተው የገጠር መሬት ባለ ይዞታ ይዞታውን በቤተሰብ ሕጉ የስጋ ዘመዳሞች መካከል በስጦታ ወይም ደግሞ በውል በተደገፈ በይጦረኛል ስምምነት ሊያስተላለፍ እንደሚችል የተመለከተ ጉዳይ ነው። ስለዚህ ውድ ቻናል ቤተሰቦች በሕጉ መሰረት አንድ የገጠር መሬት ባለ ይዞታ ለሌላ ሰው ማስተላለፍ የሚችለው የስጋ ዘመዳሞች ከሆኑና እንዲሁም ደግሞ በውል በተደገፈ የይጦረኛል ስምምነት መሆኑን ማወቅ ያስፈልጋል። ይህ እንደተጠበቀ ሆኖ ግን ባለ ይዞታው በውል በተደገፈ የይጦረኛል ስምምነት ውል ለገባለት ለማንኛውም ሰው በስጦታ መልኩ ማስተላለፍ እንደሚችል ሕጉ የደነገገው ጉዳይ ነው ማለት ነው። ስለዚህ በመርህ ደረጃ በመጀመሪያ ለስጋ ዘመዳሞች ነው የገጠር መሬት ይዞታን በስጦታ መልኩ ማስተላለፍ የሚቻለው። ነገር ግን የይጦረኛል ውል ስምምነት በግልጽ ሊጦረኝ ሊንከባከበኝ ልጦረው ልንከባከበው ይሄን መሬት ሰጥቻለሁ የሚል በግልጽ በጽሁፍ የተደረገ የስጦታ ውል ስምምነት ከቀረበ ለሌላ ሰው ከስጋ ዘመዳሞች ውጭ ላሉ ሰዎችም በስጦታ መልኩ ይህን የገጠር መሬት ይዞታ ማስተላለፍ እንደሚቻል በሕጉ የተመለከተ ጉዳይ ነው። ከዚሁ ጋር በተያያዘ ሊነሳ የሚችለው ጉዳይ አካለ መጠን ያልደረሱ ሰዎችን ይሄ የስጦታ ውል ቢጎዳ ውጤቱ ምንድነው? እንዲሁም ደግሞ አካል ጉዳተኞችንስ የነሱን መብት ቢጎዳ ውጤቱ በሕግ ፊት ምንድነው የሚሆነው የሚለው ጥያቄ መነሳት ያለበትና ሳይነሳ መቅረት የሌለበት ጉዳይ ነው። ይህን በተመለከተ እንግዲህ ይሄ ሕግ ስጦታ ሲደረግ አካል ጉዳተኞችንና እድሜያቸው ለአካለ መጠን ያልደረሰ 18 ዓመት ያልሞላቸውን ልጆች የሚጎዳ ከሆነ በሕግ ፊት ተፈጻሚነት አይኖረውም በማለት ይደነግጋል። ስለዚህ ውድ የቻናል ቤተሰቦች አንድ የገጠር መሬት ባለ ይዞታ ለልጆቹ አካለ መጠን ለደረሱ ልጆች ያለውን የገጠር መሬት ይዞታ ሁሉ አከፋፍሎ የሚሰጥ ከሆነና እንዲሁም ደግሞ አካለ መጠን ያልደረሰ የ3 ዓመት የ4 ዓመት የ10 ዓመት ልጅ ቢኖር ለሱ ምንም አይነት ድርሻ ካልቀረለትና የሱን መብት የሚጎዳ ከሆነ ይሄ የተፈጸመው የስጦታ ውል ስምምነት በሕግ ፊት ተፈጻሚነት እንደማይኖረው ማወቅ ያስፈልጋል። እንግዲህ አካለ መጠን ያልደረሱ ልጆች በሞግዚት ነው ያለው ሀብት ንብረታቸው የሚመራው። ለነዚህ 18 ዓመት ላልሞላቸው ልጆች ሞግዚት የሆነ ሰው አካለ መጠን ባልደረሱት ልጆች ስም ይህን የገጠር መሬት ይዞታቸውን በልጆች ስም በስጦታ መልኩ ማስተላለፍ አይችሉም። ምክንያቱም ውድ ቻናል ቤተሰቦች አንድ ሰው ህጋዊውን ለመዋዋል ወይም ደግሞ ስጦታም ለማድረግ 18 ዓመት ሊሞላው ስለሚገባ
በእነዚህ አካለ መጠን ባልደረሱ ልጆች ስም ይሄ ሞግዚት የተባለው ሰው በልጆቹ ስም የገጠር መሬት ይዞታን በስጦታ መልኩ ማስተላለፍ አልተፈቀደም ማለት ነው። እንግዲህ ከዚሁ ጋር በተያያዘ በሁኔታዎች ላይ የተመሰረተ የስጦታ ውል ከሆነ የይፍረስልኝ ክስ ጥያቄ ማቅረብ ይቻላል ወይስ ደግሞ አይቻልም? የሚቻል ከሆነ በስንት ዓመት የይርጋ ጊዜ ይታገዳል? እስከ ስንት ዓመት ጊዜ ድረስ ነው ለፍርድ ቤት ማቅረብ የሚቻለው የሚለው ጉዳይ ነው። እንግዲህ ሌላኛው ጉዳይ ይህን በተመለከተ እንግዲህ በሁኔታዎች ላይ የተመሰረተ የስጦታ ውል የይፍረስልኝ ክስ እንደሚቀርብበትና ማቅረብ እንደሚገባ ሕጉ በግልጽ የደነገገው ጉዳይ ነው። በስንት ዓመት ጊዜ የሚለውን በተመለከተ እንግዲህ በሁኔታዎች ላይ የተመሰረተ የስጦታ ውል የይፍረስልኝ ክስ በውሉ ላይ የተቀመጠው ቅድመ ሁኔታ ከተጣሰበት ወይም ደግሞ መጣሱን ስጦታ ሰጪው ካወቀበት ጊዜ ጀምሮ በ2 ዓመት ጊዜ ውስጥ መቅረብ አለበት በማለት ሕጉ ይደነግጋል። ይሄም ማለት እንግዲህ አንድ ስጦታ ሰጪ ይሄን የተቀመጠው ቅድመ ሁኔታ ከተጣሰበት ወይም ደግሞ ለምሳሌ ብዙ ጊዜ የገጠር መሬት ባለይዞታዎች የሚገጥማቸው አባትና እናት ያረጃሉ። ካረጁ ከሸመገሉ በኋላ አርሰው መብላት ሰርተው መብላት ያቅታቸዋል። በዚህም ምክንያት እንግዲህ ሊጦረኝ ሊንከባከበኝ የሚል ውል በጽሁፍ በማድረግ ለልጆቻቸው ያላቸውን የገጠር መሬት ይዞታ አከፋፍለው ይሰጣሉ። ነገር ግን ከልጆቻቸው መካከል ይሄን ውል ወስዶ ሊጦር ሊንከባከብ ውል ገብቶ ነገር ግን በምላሹ አልጦር አልንከባከብ ያለውን ልጅ ሲከሱ ይስተዋላል። ይህን በተመለከተ እንግዲህ ስጦታ ሰጪው ይሄ ቅድመ ሁኔታ ከተጣሰበት ወይም ደግሞ መጣሱን ስጦታ ሰጪው ካወቀበት ጊዜ ጀምሮ በ2 ዓመት ጊዜ ውስጥ ካልቀረበ በይርጋ እንደሚታገድ ማወቅ ያስፈልጋል። ከዚሁ ጋር በተያያዘ ሌላ ማወቅ ያለባችሁ ነጥብ ማንኛውም የገጠር መሬት ስጦታ ውል በጽሁፍ መደረግ ያለበትና መሬቱ በሚገኝበት ወረዳ መሬት ጽሕፈት ቤት ወይም ደግሞ የከተማ መሬት ጽሕፈት ቤት የከተማ መሬት መምሪያ ጽሕፈት ቤት ቀርቦ መረጋገጥና መመዝገብ ያለበት መሆኑን ነው። ከዚሁ ጋር በተያያዘ እንግዲህ በጽሁፍ ያልተደረገ የገጠር መሬት ስጦታ ውል እንዲሁም ደግሞ በጽሁፍ ሆኖም በመሬቱ በሚገኝበት ወረዳ መሬት ጽሕፈት ቤት ያልተረጋገጠ የስጦታ ውል ዕጣ ፈንታው ምንድነው የሚለው ጉዳይ ነው። ይህም በተመለከተ እንግዲህ ሕጉ በግልጽ እንዳስቀመጠው በጽሁፍ ያልተደረገ ያልተረጋገጠ እንዲሁም ያልተመዘገበ ውል እንዳልተደረገ ይቆጠራል በማለት በግልጽ የደነገገው ጉዳይ ነው። ስለዚህ ውድ የቻናሌ ቤተሰቦች የስጦታ ውላችሁን እንዲሁ በቃል ብቻ ያደረጋችሁ የቻናሌ ቤተሰቦች እንዲሁም ደግሞ የገጠር መሬት ይዞታቸውን በቃል ብቻ የስጦታ ውል አድርገናል ብለው የተቀመጡ ሰዎች ካሏችሁ ይሄን እንዲያውቁት ማድረስ አለባችሁ። እንዲሁም ደግሞ በጽሁፍ ብቻ አድርጋችሁ መሬቱ በሚገኝበት የወረዳ መሬት ጽሕፈት ቤት ያላስመዘገባችሁ ሰዎች በቶሎ ሄዳችሁ ይህን በጽሁፍ የተደረገውን የገጠር መሬት ይዞታ የስጦታ ውል ማረጋገጥ እንዲሁም ደግሞ ማስመዝገብ ያስፈልጋል ማለት ነው። እንግዲህ ለዛሬ የነበረኝ ጠቃሚ የሆነ የህግ ምክርና ትንታኔ ይህን ይመስል ነበር። ጥሩ ነጥቦችን እንዳገኛችሁ ተስፋ አደርጋለሁ። በሌላ ጠቃሚ በሆነ የህግ ምክርና ትንታኔ ተመልሼ ወደ እናንተ እስክመጣ ድረስ ቸር ሰንብቱ። ቻው ባባይ